የሆነ ሰው ክብር ሲያሳጣችሁ ግብግብ አትፍጠሩ። ምንም አይነት ድራማ ውስጥ አትግቡ። ጀስት ከዛ ሰው ራቁ። መራቅ ራስን ማክበር ነው። መራቅ ለራስ ጊዜ መስጠት ነው። መራቅ ከዚህ የተሻለ ይገባኛል ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተወደዳችሁ የተከበራችሁ የቻናል ቤተሰቦች ሰላም እንዴት ናችሁልኝ? ያላችሁልኝ ወይ ሰላም ብያለሁ። ሰላምና ፍቅር አንድነትን ለሁላችሁም ተመኝቻለሁ። በያላችሁበት ሰላማችሁ ይብዛልኝ። ረመዳን ግን እንዴት ይዟችኋል? ጾሙስ እንዴት ይዟችኋል? እየበረታችሁ ነው? አብሽሩ በርቱ፣ አብሽሩ በርቱ። ዛሬ በአዲስ ቪዲዮ መጥቻለሁ። በአዲስ ቪዲዮ ስመጣ እንግዲህ እንደምትመለከቱት ኢሳቅ ትናንት ቪዲዮ ቻናል አዲስ ተከፍቶለት ነበርና በትናንትናው ዕለት ለ6 ሰዓት ምናምን 6 ሰዓት ሰው ይመስለኛል በ10 ምናምን ሰዓት 13000 ምናምን 13000 ምናምን ደርሷል ማለት ነው። ዋው ማሻአላህ ደስ ይላል። ኮንግራቹሌሽን እንኳን ወደ ዩቲዩብ ተቀላቀልክ። ደስ ይላል ማለት ነው። እና በዚህ ነገር ላይ ያው ሩታናት ይሄን ቻናል ከፍታ ያበረከተችላት አድናቂዎቿም እውነት ለመናገር እናንተ ከቃል በላይ ናችሁ። የእውነት ከቃል በላይ ናችሁ። የእውነት እናንተ ማለት ነው። ምንም ትሁን ከምንም ምንም ታጥፋ ምንም ያጥፋ አብርሃም ምን ያጥፋ ሩታ ምንም ታጥፋ ተነጥለው አይሰደቡም። የእውነት አይሰደቡም። ጥፋት እንኳን ሲጠፋባቸው ጀስት ስድብን አይደለም እንደዛ አታድርጉ ብለው ነው የሚናገሯቸው። ውይ ልዩነት ትጠላላችሁ። ፏዴ ባለፈው ቻናሉ ሲከፈትለት ማለት ነው ፏዴ የተከፈተለት ዕለት 17 አካውንት ላይ የተከፈተውና ፌክ አካውንት ምናምን በጣም ብዙ አካውንት የተከፈቱና 4000 ሆኖ አደረ ምናምን በቃ አደረ ምናምን። ከዛ እኛ ደግሞ ለሊት በቻልነው አቅም ቻናሉ የተለያዩ ቻናሎች እንደተከፈቱ አየንና በቃ ማድረግ ያለብን ነገር ምን እንደሆነ ግራ ተጋባን። በቃ ዝም አልን ማለት ነው። ያ ማለት በኢሳቅ ያዕቆብ ላይ ስም ላይ የተከፈተ ይኖራል አይኖርም እርግጠኛ አይደለሁም። አላየሁም አልዋሽም ማለት ነው። ፉዬ የተከፈተለት ጊዜ ግን 17 ጨንበላቸውን እያወለቁ እኔ አውቃለሁኝ። ከዛን ሲጀመር ድሮም ወዳችሁ ታጣቁም አይደለም። እንኳን ነፍሶብሽ እንደውም ጤዛነሽ ብለዋል። ተመልከቱ። ማርነቅ አድናቂዎች ለሰው ደስታ የሚኖሩ አድናቂዎች እነማን እንደሆኑ ተመልከቱ። እዩ በአይናችሁ ማለት ነው። እዩ ተመልከቱ። እየመረራችሁትም ትወጣላችሁ እናንተ ውስጣችሁ ከአንዳንድ ልጆች በስተቀር ልናገሩ አልጨርሰውም ስቄው አልፋለሁ ማለት ነው። እና ስታርት ያደረገለት የፉአድ ኮሚኒቲ ላይ የተለጠፈለት ጀምረው ከዛን ጀምረው አልሐምዱሊላህ ምስጋና ይገባው ለአላህ። እንደ ሰው ልጅ ክፋት ሳይሆን እንደ አላህ እዝነት 67,000 ገብቷል። የልጁ ድክመት ያለ መስራቱ ነው እንጂ ከዚህም በላይ በጣም ብዙ እህቶቹ ወንድሞቹ ሰብስክራይብ ያረጉታል የሚያከብሩታሉ። እያንዳንዳቸው ስማቸውን ራሱ ብጠራቸው የሚወዱት የሚያከብሩት የሚያደንቁት እህቶች አሉት፣ ወንድሞችም ጭምር አሉት። ነገር ግን የኮሜንት አርበኞች የተግባር ዜሮዎች እያንዳንዳችሁ ራሳችሁን ትዝብት ላይ መጣላችሁ በጣም ገረመኝ። ከባለፈው ሳምንት እንኳን የማትማሩ አታድርጉ የምትባሉትን ነገር ልክ አድርጉ የተባላችሁ ይመስል ልክ እንደ ጥሩ ነገር ልክ እንደ መልካም ነገር በዚህ ልክ ለፉአድ በዚህ ልክ ክፉ ሰው በሆነ ባልና ሚስቱ ሊተዋወቁ ምን ነው ሰርገኛ ልቡ መውለቁ አለ። እናቴ ፍቅርና ፉፉ ሞት ራሱ አይለያቸውም።
ገባችሁ? እናንተ ነው ታዝብናችሁ እንጂ ባልና ሚስቱ አይደለም በኮሜንት ሂዳችሁ በማግኔት መለየት ብትችሉ አትለዩቸውም። እናንተ ራሳችሁን ትዝብት ላይ አረ ወይኔ ጉድ ፈላ። ወይኔ 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 ሰው እንዴት ነው የጨለለው? እንዴት ነው የጨለለው? ጪ ራሳችሁ ምን ያክል እንዳዋረዳችሁ ብታውቁ ማለት ነው። የእውነት በየቦታው ተሸማቀቃችሁ፣ ተዋረዳችሁ፣ ተሳቀቃችሁ። እነዚህ ሰው ናቸው እንዴ? እነዚህ አድናቂዎች ናቸው እንዴ? በየቦታው እንደው በጣም ነው የገረማችሁኝና ለማንኛውም ሰው ስትሆኑ ማለት ነው፣ ሰው ሁናችሁ ስትገኙ ተመልከቱ። አድናቂ ይሄ ነው። በጣም ስማቸው ብዙ ነው። ስማቸው በጣም ብዙ ስም አላቸው። ግን ተግባራቸው ማለት ነው ስማቸውን ድስሚስ ነው የሚያደርገው። ይሄ ነው። አድናቂ ከፈለጋችሁ ሂዱ ተመልከቱ። መልካም ልብ ያለው ከፈለጋችሁ ሂዱ ተመልከቱ። ቅን ልብ ያለው ተፈለጋችሁ ሂዱ ተመልከቱ። ከምኑም የጸዱ ከምኑም በጣም ነው የምታሳፍሩት። እውነት ለመናገር ሂዱበት። አስተዳደጋችሁ ይሄ ነው የሚገልጸውና አስተዳደጋችሁ ይሄ ስለሆነ ምንም ማድረግ አይቻልም። እናንተ አይደለም በምክር ተበጥብጣችሁ የምትጋቱ ራሱ ብትጋቱ የምትመለሱ ፒፕሎች ስላላልጀላችሁ ሂዱበት። ቢስማር በእንጨት በተመታ ቁጥር ይጠነክራል። የእናንተን ክፋት አይቶ አላህ ያግዘዋል ማለት ነው። ልጁ ይጠነክራል፣ ይበረታል ብዬ ተስፋ አደርጋለሁ። ይበረታል፣ ይጠነክራል። እንደናንተ መግፋት፣ እንደናንተ ክፋት፣ እንደናንተ እንደዚህ ቢሆን እስካሁን ፉአድ የለም ነበር፣ ከሚዲያ ይጠፋ ነበርና ለማንኛውም ማርነቅ ምን እንደሆነ ተማሩ ለማለት ያክል ነው።